ሰላም እንዴት ናችሁ? ዛሬ የማካፍላችሁ ስለ የሆድ ድርቀት ነው። የሆድ ድርቀት እንደ ህመም እንደ በሽታ ላንቆጥረው እንችላለን። ይልቁንስ እንደ የአኗኗር ዘይቤ ችግር ነው የምንቆጥረው ማለት ነው። መች ነው አንድ ሰው የሆድ ድርቀት አለው የምንለው? በሳምንት 3 እና ከዛ በታች ከተጸዳዳ፣ እንዲሁ በግልጽ በሚታይ ሁኔታ ሲጸዳዳ ከደረቀበት እና ሲጨርስ የመገላገል አይነት ፊሊንግ ካልተሰማው የሆድ ድርቀት እንዳለው ልናስብ እንችላለን። ምንድነው አጋላጭ ሁኔታዎቹ? በቂ ፈሳሽ አለመውሰድ፣ ፋይበር ዴት እንደ ጎመን አይነት ዳይቶችን አለመጨመር ማዕድ ላይ፣ እርግዝና፣ ሃይፖታይሮይዲዝም የምንለው የታይሮይድ ሆርሞን ማነስ በሰውነት ውስጥ እና እንቅስቃሴያችን የቀነሰ ኤክሰርሳይዝ ማናደርግ ከሆነ የሆድ ድርቀት ተጋላጭ ልንሆን እንችላለን ማለት ነው። ዋናው ነገር ምንድነው? ሬድ ፍላግ የምንለው ወይም ይሄ ከአንጀት ካንሰር እና ሌሎች ከአንጀት ችግሮች ጋር ሊገናኝ ይችላል ብለን መጠርጠር ያለብን መች ነው? አንደኛ ደም ካለ ሰገራ ላይ፣ ክብደት ከቀነስን፣ ተያያዥ የሆነ የደም ማነስ አኒሚያ ከተጋለጥን እና በቤተሰባችን የአንጀት ካንሰር የነበረው ሰው ወይም ደግሞ የፋሚሊ ሂስትሪ ካለን እንደ ኮሎኖስኮፒ አይነት ምርመራዎችን ማድረግ እና የአንጀት ሐኪም ቢያየን መልካም ነው ማለት ነው። አመሰግናለሁ።